ጤና ይስጥልኝ የርግበ ኖህ ተከታታዮች፣ ዛሬ የማቀርብላችሁ ስለ እንቁ አእባን ወይም ደግሞ ስለ ጄምስቶንስ ይሆናል። በብሉይ ኪዳን በሊቀ ካህናቱ አሮን ደረት ላይ 12 ድንጋዮች ይደረጉ ነበር። ድንጋዮቹ መደባቸው ከንጹህ ወርቅ የተሰራ ሲሆን ወርቁ ላይ ነበረ የተቀመጡት። ይህ ጥቅሙ ምንድነው? እግዚአብሔር ከእስራኤል ሕዝቦች ጋር የሚገናኝበት ምልክት ወይም መንገድን ያመለክታል። እያንዳንዱ ድንጋይ ከ12ቱ የእስራኤል ነገድ አንዱን ይወክላል። ሊቀ ካህናቱ ወደ እግዚአብሔር ፊት በገባ ጊዜ የሕዝቡን ሁሉ ስም በጌታ ፊት ይሸከማል። ይህ ድርጊት እግዚአብሔርን ከሕዝቡ ጋር የገባውን ቃል ኪዳን ለማስታወስ ያገለግል ነበር። እናም በእርሱ ፊት በጋራ እንዲገኙ ፈቅዷል። እነዚህ ድንጋዮች 12ቱን የእስራኤል ነገዶችን ያመለክታሉ። ይህም የማይናወጡትን የእግዚአብሔር ተስፋዎች ቁልጭ አድርገው ያሳያሉ ወይም ያስታውሳሉ። በዘፈቀደ አልተቀመጡ። ወደ ዘላለማዊ የእግዚአብሔር ቃል ኪዳን እና ወደ ዘላለማዊ እቅዱ ወደፊትን ለመጠቆም በመለኮት የተመረጡ ናቸው። ለመሆኑ እነዚህ 12 ድንጋዮች የትኛውን ነገድ ይወክሉ ነበር? 12ቱ አእባን የሚወክሉት ስም የሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ዳን፣ ንፍታሌም፣ ጋድ፣ አሴር፣ ይሳኮር፣ ዛብሎን፣ ዮሴፍ ወይም በኤፍሬምና በምናሴ የተከፋፈሉ እና ቢንያም ናቸው። አንድ ትልቅ ሚስጥር ልነግራችሁ ፈለግኩ ዛሬ። እነዚህ 12 አእባን ምንም እንኳን ለእስራኤል ነገዶች የተቀመጡ ቢሆንም ለመላው የዓለማችን ሕዝብ ከፍተኛ ጠቀሜታ አላቸው። ከልደት ጋር የተገናኘ ባህላዊ ጠቀሜታ አላቸው። ቀደም ሲል በጥንት ጊዜ የነበሩ አባቶቻችን በጻፏቸው የብራና መጻሕፍቶች ስለ እንቁ አእባን ጠቅሰዋል። መሪራስ አማንም እንቁ አእባን በሚለው መጽሐፋቸው እንደዚሁ አስቀምጠውታል። ይህ መጽሐፍ እያንዳንዱ ሰው ሊያነበውና በቤቱ ሊኖረው የሚገባ ጥሩ መጽሐፍ ነው። መጽሐፉን ስመለከት ማግኔት ታውቃላችሁ ብዙዎቻችሁ። ማግኔት ብረትን ይይዛል። ሰውን ሁሉ የሚይዝ ድንጋይ እንዳለ ነው። እንዴት ማስለቀቅ ይቻላል፣ ምን አይነት ነው የሚለውን በሚቀጥለው እናያለን። ነገር ግን አሁን ዛሬ ልነግራችሁ የፈለግኩት ስለ እያንዳንዳችን የልደት ድንጋይ አለን ወይም በርዘስቶን የሚባለው። ለምሳሌ አሁን ብናይ ለእያንዳንዱ ወር አንዳንድ ድንጋይ ነው ያለው። አሁን ለወርሃ ጥር ጋርኔት የተባለው ድንጋይ ነው። ለየካቲት አመቲስት፣ ለመጋቢት አኳማሪን፣ ለኤፕሪል ወይም ደግሞ ሚያዚያ አልማዝ፣ ለግንቦት ኤመራልድ፣ ለሰኔ አሌክሳንድራይት ወይም ደግሞ እንቁ፣ ለሐምሌ ሩቢ ወይም ቀዩ እንቁ፣ ለነሐሴ ፔሪዶት፣ ለመስከረም ሳፋየር፣ ለኖቬምበር ወይም ህዳር ኦፓል ወይም ቶርማሊን፣ ለታህሳስ ቱርኮይስ ወይም ደግሞ ታንዛኒት ወይም ዚርኮን የተባሉት ናቸው። እያንዳንዱ ሰው ከነዚህ ከ12ቱ የአእባን ውጭ አይሆንም ማለት ነው ልደቱ። ለመሆኑ እነዚህ
ድንጋዮች ምን ጠቀሜታ አላቸው? እጅግ በጣም ከፍተኛ ጠቀሜታ አላቸው። ጠቀሜታቸውም በሚቀጥለው አቀርብላችኋለሁ። በዓለማችን እነዚህን ድንጋዮች በተለያየ ኃላፊነት ላይ ያሉ ነገስታቶች፣ የሀገር መሪዎች፣ ትልልቅ ሰዎች በአንገታቸው፣ በጆሮአቸው፣ በእጃቸው እንደ ብራስሌት፣ እንደ ቀለበት የተለያዩ ቦታ ላይ ሲጠቀሙበት ይታያል። ምንድነው ጠቀሜታ? ጠቀሜታውን በሚቀጥለው አሳያቸዋለሁ ወይም እነግራቸዋለሁ።